በአሁን ዘመን ተቀደሱ የሚሉትን መግደል ቢፈልጉም ይገድሉዋል። እግዚአብሔር ቤት ውስጥ እግዚአብሔር ተለይ የሚለው መግደል የሚፈልጓል። ነፍሰ ገዳዮች፣ አመጽ፣ ብዙ አይነት መርዝ አለበት ውስጥ። አመፀኛ ሆን እግዚአብሔር ቀር እንዳትቀር ወዳጄ። የቱ ጋር ቆመሃል? አንቺ የቱ ጋር ቆመሻል? አንተ እንዴት አርገ ነው የሰው ዕውቀት የምትፈልገው? እያበላ ያለው እግዚአብሔር፣ እያጠጣ ያለው እግዚአብሔር፣ መንገድ እያሳየ ያለው እግዚአብሔር። እግዚአብሔር ራሱ እየመራቸው የእስራኤል ሕዝብ ከነዓንን አውርሳቸዋለሁ። አንተ የተሰጠ ትንቢት ራሱ የሚያስወርስ መልእክት ነው። ዛሬ ቤተ ክርስቲያን አመፀኛ ትውልድ ነው የበዛው። አመፀኛ አመፅ በቤተ ክርስቲያን የሚያምፁ ትዳር ላይ የሚደርቡ መጎልሞት በእግዚአብሔር ላይ ማይፈሩ ትዳር የሚያፈርሱ አፍርሰው የሚገቡ ከእግዚአብሔር ቤት ውስጥ ውጭ አይደለም፣ እግዚአብሔር ቤት ውስጥ አሉ የተደበቁ በግልጥ እንኳን እግዚአብሔርን እየተናገራቸው ማይፈሩ አመፁ። እግዚአብሔር ላይ እግዚአብሔር አያስወርሰንም። እግዚአብሔር እዛ ጋር አዘነባቸው፣ በመንገድ ላይ ቀሩ። እግዚአብሔር ከቆምክበት ዛሬ ወደሱ እንድትቀጥል ይፈልጋል። በኢየሱስ ስም ዛሬ እውነተኛው መንፈስ ያስቀጥላችሁ።